ሽጉጥ እኮ ራስን መጠበቂያ ነው ሰው ማስፈራሪያ አይደለም እስቲ ሽጉጥ አወጣችብኝ የሚል ይምጣ አነጋግረው ታዲያ እንዳሉት እንዴት ታወቀ ለፈልፍ ይሆናል ወይ ተናግሬ የሚሆናል ይኖረኛል ህጋዊ ነኝ ፍቃድ ያለው መሳሪያ ነው ያስፈራርተዋል ማለት እኮ ነው እኔ ሽጉጥ አለኝ ብለው ካስፈራራውም ማስፈራራው ደጋሩ ከነኩኝ ያስፈራራቸዋል አስኬማቸውን እስካረጉ መስቀላቸውን እስከያዙ አባቶች እስከሆኑ ድረስ አክባሪ ነኝ ሰው በዘሩ በማንነቱ ካፈረ ሰው አይደል ከትግራይ መፈጠር ኃጢያት አይደል ተናግረው አያውቁም ምን ብዬ የአማራ ብሔር ተወላጅ ሆኑ ጳጳሳትን እኔ እኮ ከአማራ ነው የወለድኩት እንዴት አድርጌ የሚነሳል አቡነ ጴጥሮስን ለምሳሌ ተናግረዋል አቡነ ጴጥሮስ እኮ በዘራቸው አልተናገርኩም አማራ ናቸው አላሉ ቤተክርስቲያኔ ሰላም አንድነት ፍቅር እርቅ እመኛለሁ እግዚአብሔር ያንን ቢያደርግልን ቤተክርስቲያን እኮ ስትሸመግልማ መራቅ የለብህም አባቶችንማ ስትሸመግል መራቅ የለብህም በልጅነቴም አራቅኩ እንኳን አሁን ስለዚህ ለምን ወጣለሁ እነሱ ይውጡ ከፈለጉ እኔ አልወጣም ለምን ትገባለች ነው እገባለሁ ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው የፈለጉትን የማያጡበት ገበያ ማዕከል ደህንነቱ የተጠበቀ ፓርኪንግ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል ፈጠን ይበሉ ባለ 1 መኝታ ከ4,400,000 ብር ጀምሮ ከ440,000 ብር ቅድመ ክፍያ ጋር ብቻ 70% ክፍያ ለሚፈጽሙ ደንበኞች የ30% አስደሳች ቅናሽ አድርገናል ፈጥነው ይደውሉ ሜሪት ፕሮፐርቲስ ቅድስት ሀገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን ዕውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆሮንጦስን 5 እንጀራ ለ5,000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ህንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። እንግዲህ ማማጅጋዬ ወደ ሌላው ጨዋታችን ልናልፍ ነው። ሌላው ስሙ በደግም በክፉም የሚነሳው ከቤተክርስቲያን ጋር በተያያዘ ነው። ቅድም ያነሱት ኤልዛቤል የሚለው ስም የተሰጡት ወይም በማህበራዊ ሚዲያ እንደዛ የተባሉት ከቤተ ክርስቲያን ጋር በተያያዘ ይመስለኛል። እጅጋየሁ ትግራዋይ ስለሆኑ የትግራይ ብሔር ያላቸውን አባቶች ያከብራሉ። የአማራ ብሔር ተወላጅ የሆኑ ጳጳሳትን ቀሳውስትን ደግሞ ያብጠለጥላሉ የሚል ክስም ይቀርብቦታል። እርስዎ አማራ ይጠላሉ እንዴ? እሺ እኔ ልጅ እንግዲህ ይሄንን ባይኔ አይቼዋለሁ። አንድ ልጅ ነው ለቆታል። እኔ እንጃ በእኔ ስም ጠቀስ ሲያደርጉ ምናልባት ተመልካች ያገኙ እንደሆነ አላቅም፣ ወይም ተከፍሏቸው ይሁን አላቅም። አንድ አቶ አረጋ አባተ ነው የሚባል ነው የጻፈው። እሱ የጻፈው እያለ ነው ያነበበው። ዶክተር ብሎታል። እኔ እንኳ ፒኤችዲ ዶክተር አልልም። ውጭ ሀገር የኖርኩ ሴት ነኝ አውቀዋለሁ። ዶክተር የሚባለው ፒኤችዲ ሳይሆን ዶክተር የሚባለው ሜዲካል ዶክተር ነው። ያ ሜዲካል ዶክተር ሲያልፍ እንኳ ዶክተር ከሆነ ሰው ወድቆ ካገኘ ማከም አለበት፣ እንዲያክም ነው። ሙያው ይለያያል። ስለዚህ አቶ አረጋ ናቸው ይሄንን የተናገሩት የጻፉት። ብዙ የማይመስል ነገር ሁሉ ጽፈዋል። ደውለው ቢያነጋግሩኝ እኔ እውነቱን ነግራቸው ነበረ። እኔ አንቱም አልለውም። ልጅ ይመስለኛል። ልጅ ባይሆን ትልቅ ሰው ይሄን አይጽፍም።
እና ምናልባት የልጆችም ኩያ ሊሆን ይችላል። እኔ ገርመኛል ጊዜ አግኝቶ ይሄን ለመጻፍ የ80 ዓመት አሮጊት ቀላል አረገው እንደ ጸጋ እኮ ነው 80 ዓመት መድረስ። እኔ ገና ሌላ ከፍ ያደርገኛል እግዚአብሔር ብዬ እየጠበቅኩ እኮ ነው። 80 ዓመት አሮጊት የአማራ ጳጳሳትን የምትጠላ ጳጳሳ ዘር አለው እንዴ? እኔ አላቅም ዘር እንዳላቸው። ጳጳስ እኮ ሁሉን ትቶ እኮ በቃይ ብሎ የእግዚአብሔር አገልጋይ እኮ ነው። እኛን አገልጋይ እኮ ነው። እኛን መራቂ እኮ ነው። እኛን ከኃጢአት የሚያድነን እኮ ነው። ይፍቱኝ አባቴ የምለው እኮ ነው። እኔ ስለ ዘር አላቅም። እንደገና የብፁዕ አቡነ አብርሃምን ፎቶግራፍ አብሮ አድርጓል። እኔ አባቴ እኮ ናቸው ብፁዕ አቡነ አብርሃም እንዴ። ምንም ክፉም አልተናገርኩ ስለ ብፁዕ አቡነ አብርሃም። ስለ ማንም ጳጳስ ክፉ ልናገር አልችልም። አባቶቼ ናቸው እንዳልኩ። ጎንበስ ብዬ የጫማቸውን ትቢያ እየሳምኩ እየላስኩ ነው ያደግኩት። አሁንም ሴም ቲንግ ነው። ምናልባት ትንሽ በማርጀቴና 80 ዓመት በመሆኔ ጎንበስ ብሎ ጫማቸውን ለመሳም መነሳት እንዳያቅተኝ ፈራ ካልሆነ በስተቀር አሁንም አጎንብሼ ጫማቸውን ከመሳም ውጭ ከሌ አማራ ነው ከሌ እኔ ዘራቸውንም ጠይቄ አላውቅም፣ ዘራቸውንም አላውቅም። ትግሬ ነኝ። አዎ ትግራይ ተወላጅ። ትግራይ ተወላጅ በመሆኔ አንገቴን ልሰብር አልችልም፣ እኮራበታለሁ። ሰው በዘሩ በማንነቱ ካፈረ ሰው አይደለም። ከትግራይ መፈጠር ኃጢአት አይደለም። ተናግረው አያውቁም? ምን ብዬ? የአማራ ብሔር ተወላጅ የሆኑ ጳጳሳትን እኔ እኮ ከአማራ ነው የወለድኩት። እንዴት አድርጌ የሚነሳል? አቡነ ጴጥሮስን ለምሳሌ ተናግረዋል። አቡነ ጴጥሮስ እኮ በዘራቸው አልተናገርኩም፣ አማራ ናቸው አላልኩ። ብፁዕ አቡነ ጴጥሮስን እንትን ያልኩት ይሳደባሉ። በፊት ሲያመሰግኑ ነበር አብይን፣ ዶክተር አብይን። በኋላ ደግሞ ተሳዳቢ ሆኑ። አንድ ጳጳስ ይህ አይጠበቅም። ማመስገንም የለባቸው ከመጀመሪያው፣ መሳደብም የለባቸውም። በኋላ አምጥቶ የቀላቀላቸው እሱ ነው፣ እግዚአብሔር ይስጠው። እና ይህን አልኩ እንጂ ስለ ዘራቸው አላወራሁ። አሁን ደግሞ ሌላ ደግሞ ያልኩት ነገር ቢኖር ፍለጡ ቁረጡ እያሉ ሊያዙን አይችሉም። እሳቸው አሜሪካ ቁጭ ብለው እየበሉ እኛን እዚህ ማጋደል አለባቸው? እንዲ አባት ስለ ሰላም ነው መጸለይ ያለበት። ጸልዩልን ይልቅ እውነት ከሆነ ይሄን ብያለሁ እንጂ አቡነ ጴጥሮስን አማራ ብዬ ምንም ማንንም አባት አማራ ትግሬ ብዬ አልተናገርኩኝ። በተመሳሳይ አሁን በትግራይ ያሉ ጳጳሳትንስ እንደዛ ይላሉ? ምሳሌ ስህተት ቢሰሩ ይናገራሉ? ከሰሩ እናገራለሁ፣ ግን አልሰማሁም። ሲሄድም አጎንብሼ አሁንም ጫማቸውን ልሼ ነው የምመጣው። አባቶቼ ናቸው። በዛን ጊዜ እኮ እና አቡነ ጴጥሮስም ሲሿሿሙን ብፁዕ ቅዱስ አቡነ መርቆሬዎስ እኮ የሾሟቸውን ጳጳሳት እኮ አሜሪካ ሄጄ ገላምጬ አይደለም የምመለሰው። ሄጄ ስሜ ጎንበስ ብዬ ጫማቸውን ስሜ። ስለዚህ ለእኔ ጳጳስ ማለት ጳጳስ ነው። ሁሉም አባቶቼ ናቸው። ማንኛውንም አባት ደፍሬ ለመናገር አቅሙም ብቃቱም አስተዳደግ የማይፈቅድልኝ ብቃትም የለኝም። ማነኝና ሌላ ጥቅም ማገኘ መሰላቸው ካለ እየገቡ እንደኔ አባቴ ያክብሩና ይውጥ። ጥቅም ካለ ማንም ቄስ እንቻ አያውቅም፣ አምጭ ነው። ከጠየቁኝ ካለ እሰጣለሁ። ጠየቀኝ አለ ማለት አይደለም። ምንም ስጭኛ ላይ ጳጳስም ሆነ ቄስ የለም እንዴ። ድሮ እኮ እኛ ቄስ ነው እንዴ ተጠምጥሞ ሻሽ ነው የሚመጣው። ሄዱ ጫማ ሳሙ ተብለን ጫማ እንስማለን። ገብቶ ቁጭ ካለ በኋላ ግሩህ አቅርቡ እጠቡ እንባላለን። በዛ ነው ያደኩት። እኔ እኮ ሀሁ ቆጥሬ አቡጊዳ ብዬ መልእክተ ዮሐንስ ተምሬ እንደገና ዳዊት ደግሜ እኮ ወደ ሌላ ትምህርት ቤት የገባሁት። ስርዓት እዤ በስርዓት እንዳድግ አባቴም ሲያሳድጉኝ እንዳትዋሺ፣ ሁላችንም ውሸት የሚባል መስማት አልፈልግም። ውሸት አትዋሹ፣ ማንንም አትፍሩ፣ ሀቅ ተናገሩ፣ ሰው አክብሩ። ሊያጠቋችሁ ሲመጡ ግን አትጠቁ እያሉን ያሳደጉኝ። ያንን የአባቴን ምክርም ጠብቄ በዛ መልኩ ሄጃለሁ። ሌላው የሚነሳቦት ቅሬታ ያው በቤተክርስቲያን አካባቢ ያሉ ሰዎችን ወይም ከእርሶ በተቃራኒ የሚቆሙ ሰዎችን በሽጉጥ ያስፈራራሉ። መቼ? አሁን ነው ይነሳቦታል ጥያቄ። አሁን ሽጉጥ አለዎት? እንዲያው አሁን መለስኩ ነበረኝ
ኮልት 38 ነበረኝ ድሮ። ምን አለበት ራሴን መጠበቂያ። ሽጉጥ እኮ ራስን መጠበቂያ ነው፣ ሰው ማስፈራሪያ አይደለም። እስቲ ሽጉጥ አወጣችብኝ የሚል ይምጣ አነጋግረው። ታዲያ እንዳለውት እንዴት ታወቀ? ለፈልፍ ይሆናል ወይ ተናግሬም ይሆናል። ይኖረኛል፣ ህጋዊ ነኝ፣ ፍቃድ ያለው መሳሪያ ነው። ስለዚህ አስፈራርተዋል ማለት እኮ ነው። እኔ ሽጉጥ አለኝ ብለው ካስፈራራውም አስፈራራው ደጋረው ከነኩኝ አስፈራራቸዋለሁ። ምን ችግር? በዛ ምክንያት የቀረበው ቅሬታ የለም? አስፈራራችኝ ብለው ያቀረበውት ቅሬታ የለም? የቀረበው የከሰሰኝ የለም። እንግዲህ እስካሁን አሁን የለም። አሁን መልሼዋለሁኝ። ለምን እስከ ቁርባን በኋላ እኔ ሽጉጥ ይዤ እንትን ማለት ከሽጉጥ በላይ የኔ አስፈራሪ መድኃኔዓለም ነው። እግዚአብሔር አለኝ ከጎኔ፣ ሁልጊዜም እሱን ተማምኜ ነው የምኖረው። ያኔ ዶሮ ግን ያው ወጣትነት ምናምን ነበረኝ መሳሪያ ህጋዊ አስፈቅጄ የመንግስት ወረቀት ፈቃድ የነበረኝ ነው። ኮልት 38 ከመለስኩትም ቆይቷል። ቅድስት ሀገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን እውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን፣ 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን፣ 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን፣ ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን፣ የተሰቀለበትን የቀራንዮ ተራራን፣ የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4,400,000 ብር ጀምሮ ከ440,000 ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ብፁዕ አቡነ ጳውሎስ ወደ አሜሪካ ተጉዘው ኢህአዴግ ሲገባ ተመለሱ። በቀድሞው ጠቅላይ ሚኒስትር መለስ ዜናዊና በእርሳቸው ጓዶች በቤተ ክርስቲያን ተሾሙ። እንግዲህ በሁለቱ መካከል ግንኙነት ይኖር ይሆን? እርሳቸው ያኔ በትግሉ ወቅት እንግዲህ ድርሻ ይኖራቸው ይሆን? አንድ ነገር ልንገርህ። መጀመሪያ ደረጃ እኔ ወደ ኋላ ሊሄድ ነው። መጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ መንግስት ተለያይተው ያውቃሉ? ንገረኝ እስቲ። አታውቅም? ይሄንን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት ሃይማኖትም ነበር። እሺ፣ ድሮ የዛሬ 1600 ዓመት አብርሃ ወአጽብሃ ሁለት ወንድማማቾች በነገሱበት ዘመን እንደውም ኤዛና እና ምንድን ነበር? አዎ ነበር የሚባሉት። በኋላ ነው ሲነግሱ አርባሃ ወአጽብሃ የተባሉት። ከዛን ጊዜ ጀምሮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መንግስት አብረው አይደለም የሚሰሩት። ከዛ ደግሞ ከትግራይ ወጥቶ የሸዋ መንግስት በተያዘ ሰዓት በ1270 ዓመተ ምህረት የዛሬ 700 ምናምን ዓመት ነው ማምላውን። በዛን ዘመን አፄ ይኩኖ አምላክ በነገሱበት ሰዓት ምንድን ነው ያሉት? ሲሶ ላራሽ
ሲሶ ለቀዳሽ ሲሶ ለነጋሽ አሉ። ነጋሽ ማለት የነገሰ ለማለት ነው ብለው ሲሶ መንግስት ሆና እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ ሲሶ መንግስት ሆና መንግስት እናንተን አብረው ተቆራኝተው አልሰሩ አልነበረም? ታሪክ አብረው ነበሩ። በትክክል እንጂ ሲሶ መንግስቱ ነው አብረው ነው የሰሩት የኖሩት። ቀጠለ ማመጣ ደርግ መጣ። ሶሻሊስት ደርግ መጣ። ደርግ ሲመጣ እንደውም እግዚአብሔር የለም የሚል ነው የመጣው። እግዚአብሔር የለም የሚል መንግስት ቤተክርስቲያኗን ዘጋ። እግዚአብሔር የለም የሚል መንግስት ጳጳስ አላቅም ምን አላቅም አለ አላለ። ብፁዕ ቅዱስ አቡነ ቴዎፍሎስን አስሮ እስር ቤት አስገብቶ ከዛ በኋላ የራሱን ፓትርያርክ ለመሾም መነኩሴ አልነበሩም፣ በቤተ ክርስቲያን ያገለገሉ አይደሉም፣ ቄስ አልነበሩም። ባህታዊ ነኝ እያሉ እንትን አድርገው እንዲዱላ ይዘው የሚዞሩ ነበሩ። ማን? ብፁዕ ቅዱስ አቡነ ተክለ ሃይማኖት አመጣ። ጳጳስ አረጋቸው። በሶስተኛው ቀን ፓትርያርክ አድርጎ ቁጭ አረገ ብፁዕ ቅዱስ ብሎ። እንዲያውም ሕግ ሳይጠበቅ ምርጫ ውድድር ሳይደረግ አምጥቶ ቁጭ አረጋቸው። አልሰሩም ከመንግስት ጋር አልሰራም። ይሄ ሁሉ ነፍስ ሲሞት፣ ይሄ ሁሉ ቀይ ሽብር እየተባለ ህፃናት ልጆች በየሜዳው ሲዘረጉ አውግዘዋል። እንዲያውም አንድ አባት የስላሴ አባት እንዲያውም ሹፌራቸው ይዟቸው ሲሄድ እንዲህ ተኝተው ስላሴን አጥሩብናል። ማን ነበር እንዲያጥር የፈቀደለት? አለ እኮ ወረቀቱ። ስትፈልግ እሰጥሃለሁ፣ ይኖረኛል በእጅ። አልፈቀዱም እንዲያጥረው ስላሴን መግቢያውን አላጠረውም። በዛ በኩል ሲገቡ ያ ሁሉ ሬሳ እንትን ሲል ሹፌሩ አቁሞ እኔ አባታችን መንዳት አልችልም ልንዳካልኩ ሰው ላይ ነው የምወጣው፣ በእግሮ ይግቡ ነው ያላቸው። ቀሚሳቸውን ሰብስበው እየተሻገሩ ሲገቡ አወገዙት። እንደውም የስላሴው እንትን ለምንድን ነው አባታችን ምን ነው ቢያወግዙ ይሄን ነገር ቢላቸው ያንተ ክህነት አይበቃም ወይ ለውግዘት ያሏቸው። አሁን ሞተዋል። ያኔ የስላሴ አስተዳዳሪ የነበሩ በሳቸው ጊዜ። እንግዲህ ለቤተ ክርስቲያኔ ቅርብ ስለሆንኩ ነው ይሄን ሁሉ ማወቅ የቻልኩት። ያኔ ያለወግዙት የደርግን መንግስት በመፍራት ቢሆንስ? ኦፍኮርስ ነውና የደርግን መንግስትማ አብረው ነው የሚሰሩት። ማንም መጣ ማንም ሁሉም ወንበሩን ነው የሚያስተካክለው። አይ ሃይማኖታቸው ቢፈቅድም ወይም ቤተክርስቲያኗ ብትፈቅድም በወቅቱ የነበረው አስተዳደር ወይም ሶሻሊስት ደርግ ያው ለነፍሳቸው የሚያሰጋ ሆኖ ምን ይሞታ ምን አለ ቢሞቱ ታንቀው ተገለ የለም እንደ ብፁዕ ቅዱስ አቡነ ቴዎፍሎስ እንዴ ምን ታዲያ እንግዲህ ለሃይማኖቱ ከሆነ ግና ግደለኝ ማንም ይግደለኝ ሬዲ ነኝ። ይሄ ነው መሆን ያለበት። ሊቫሎን እዛ ላይ የተሰቀለ ሰው ይቅርና ከዛ በኋላ ደግሞ እሳቸው ካለፉ በኋላ ምርጫ ይደረግ በምርጫ ይሾም ተባለ አልተባለም። ብፁዕ ቅዱስ አቡነ መርቆሬዎስን የጎንደር ጳጳስ ነበሩ። እሳቸው እንኳን ጳጳስ ናቸው። አምጥቶ ፓርላማ ይዟቸው ገባ። ከዛ በኋላ አውጥቶ ብፁዕ ቅዱስ ብሎ ፓትርያርክ አረጋቸው። ተመርጠውም አይደለም ውድድርም አልገቡም ምንም አልገቡም። ደርግን ያስቀመጣቸው አብረው አልሰሩ። ብሔራዊ ውትድርና እያሉ ሰው እየመረጡ አላስገቡም። አታናግሩን። ይህን ስንናገር ደማችሁ ይፈላል። ይሄ ነው ችግሩ። ሀቅ ሲወጣ እውነቴን ነው። ስለዚህ ይሄን አድርገዋል። መንግስትና እንትን አብረው አይሰሩም የሚባለው አላምንበትም። በኢህአዴግ ግን ቆየኝ ልመጣልህ ነው። ኢህአዴግ ብልጥ ነዋ። ከዛ በኋላ እሳቸው ይሄ የደርግ ሄደ። ደርግ ከጨረሰ በኋላ ኢህአዴግ ሲገባ ኢህአዴግም ቢሆን ለራሱ የሚመቸው ነው የሚያመጣው። ግን አካሄድ ያውቃል። ዝም ብሎ አምጥቶ ፓርላማ አስገብቶ አልሾመም።
ያውም ደግሞ በ83 ብሎ ነው የተናገረው። አንዱ ውሸት ነው። 84 ነው ብፁዕ ወቅዱስ አቡነ ጳውሎስ የተመረጡት። ከአንድ ዓመት አይደል ከመገባ ከአንድ ዓመት በኋላ ነው። እንደገና ደግሞ አይ እኔ ዝም ብዬ ፓትርያርክ አልሆንም፣ መጀመሪያ የብፁዕ ወቅዱስ አቡነ ቴዎፍሎስን አስከሬን አግኝቼ በክብር አስቀብሬ ነው መቀበል የምችለው ብለው አስከሬናቸውን ከተጣለበት አስወጥተው ጎፋ ገብርኤል እንዲቀበሩ በክብር አድርገው ከዛ በኋላ ነው ፕትርክናውን ውድድር የገቡት። እሱም በውድድር ነው። በእውነት ባይወዳደሩም ቢያስቀምጣቸው እንዳስቀመጣቸው ቁጠረው። ግን የሚያሸንፋቸው ግን አለ ብዬም ግምት የለኝም። ለተማሩ ሊቅ ሁሉንም ያውቁ ናቸው። ሊሸነፉ አይችሉም። ማነው አቶ ታምራት ላይኔ ጠቅላይ ሚኒስትር የነበሩት እኔ ነኝ። ከተፈቱ በኋላ ነው፣ አሁን ነው የሚያወሩት። እኔ ነኝ ውጡ ብዬ ልቀቁ ብዬ ያስለቀቅኳቸው አሉ። በዛን ሰዓት ግን እኔ በሰማሁት ትክክልም የኔ ነው ብዬ ነው የማምነው። በሰማሁት ኢህአዴግ ገለል በሉ ከዚህ ብሎ እንዳነሳቸው፣ ምክንያቱም መብት አለው መንግስት እናንትን አብረው ስለሚሰሩ ነው። ገለል በሉ ብሎ ኮንሶ ማርያም የሚባል እዛ እንዲቀመጡ አረጋቸው። ብፁዕ ወቅዱስ አቡነ መርቆሪዎስ አቡነ መርቆሪዎስ ከኮንሶ ማርያም ሱሪያቸውን ልብስ አድርገው ጢማቸውን ልጭት አድርገው ሌላ ኮፍያ ነገር አድርገው በእግራቸው ወደ ኬንያ ገቡ። ስርዓቱን ሸሹ ማለት ነው። ወይል በቃ መጥፋት ነበረባቸው፣ ጠፉ። ከዛ በኋላ ነው እንግዲህ ከኬንያ ወደ አሜሪካ ገቡ። ፓትርያርክ ናቸው። ጳጳሳት ሾሙ። ጳጳሳት ሲሾሙ ደግሞ እኮ እውነት እንነጋገር ካለን ትግሬ ሾመዋል እንዴ? በሙሉ እኮ የጎንደር ሰዎች ናቸው የተሾሙት በሙሉ። አንድ ቅልቅል የሌለው የራሳቸውን ዘርና ወዳጆቻቸውን የሾሙት። አሁን ዘር ብር የሚባለው እኔ አይገባኝም። ባይሆን ደስ ይለኛል። መሆንም የለበትም። ሰው በስራው በብቃቱ ብቁ ነው ወይ ከሌ ተብሎ እንጂ ከሌ ዘሩ እንዲህ ነው አያስፈልግም። ከሌ ዘሩ እንዲህ ይሄኔ ከእምነቴም ካስተሳሰቤም ከምኔም ውጭ ነው እና እኔሃው አቡነ ጳውሎስ እንዲህ አድርገው በኋላ ተመርጠው ተሾሙ፣ ገቡ። ለ20 ዓመት ታሪክ ሰርተዋል። ቤተክርስቲያናችንን ለውጠዋል። የአባቶቻችን ቤት እኮ በእውነት ሰው የሚኖርበት አልነበረም። እንዲች ነው የምታለችን አንድ ክፍል ቤት ናት። መሀል በር አለ፣ ሽንት ቤት አለ። በዛም አንድችን ምታል በዚህ ገብቶ ይሸናል። እንዲህ እያደረጉ የሚኖሩትን ጳጳሶች ማን ነው እንዲህ ተጨነቁ ሙቱ ያላቸው? ምን ማለት ነው ብለው ቤት ሰርተው አፓርትመንት ሰርተው መኝታ ቤት፣ መታጠቢያ ቤት፣ ሳሎን፣ ኪችን ያለው ለእያንዳንዱ ጳጳሳት የሰጡ አባት ናቸው። ያ ቃቃቃቃ የሚለውን መሬት እንትን ብለው ይሄ ፊት ለፊት አሁን የምታየው መንበረ ጵጵስናው የመንበረ ፕትርክናው ቤት አቡነ ጳውሎስ የሰሩት። ይሄ ሁሉ እየሰሩ ግን ይሰደቡ ነበር። እንዳልኩህ ነው አባቶችን የጫማቸውን ትቢያ እየላስኩ እየሳምኩ ነው ያደግኩት እንጂ እኔ ቀና ብዬ የማየውም አባት የለኝም። እምንቀው አባት የለኝም። እሱ እንዲህ ነው የምለው አባት የለኝም። ሁሉንም አባቶችን አከብራለሁ። ብፁዕ ቅዱስ አቡነ ጳውሎስ በነበሩበት ሰዓት አሜሪካ ሄዳለሁ፣ ልጆቼን ላይ ሄዳለሁ፣ ለረፍት ሄዳለሁኝ። በሚሄድበት ሰዓት ሁሉንም አባቶች ሁሉንም እሳቸውን አቡነ መርቆሬዎስንም ጫማ ስሜ አግኝቼ ተባርኬ ነው የምመጣው። ምንም ችግር የለኝም። አስኬማቸውን እስካረጉ መስቀላቸውን እስከያዙ አባቶች እስከሆኑ ድረስ አክባሪ ነኝ። ነገ ትግራይ ብሄድ ደሴምቲንግ ነው የማደርገው። አሁንም ያለፈው የሄድኩ ጊዜ ሁሉንም አግኝቼ ተሳለ ያገኘኋቸውን በቅር እኔ መቀሌን የሄድኩት ተሳልሜ መጥቻለሁ። ምንም የከለከለኝ ነገር የለም።
ቅድስት ሀገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን እውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4,400,000 ብር ጀምሮ ከ440,000 ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ። አሁን ቀደም ሲል ሲያነስሉ የነበረ በተለይ በታሪክ ያለውና በዘመነ ደርግ የነበረው በኢህአዴግ ያለውን ለየት የሚያደርገው ምንድን ነው? ኢህአዴግ ህገ መንግስት ቀርጾ በዛ ህገ መንግስት ላይ መንግስትና ሃይማኖት የተለያዩ መሆናቸው፣ መንግስት በሃይማኖት ጣልቃ እንደማይገባ፣ ሃይማኖትን በመንግስት ውስጥ ጣልቃ እንደማይገባ ከደነገገ ይህንንም ካሰፈረ በኋላ መጣሱ ምናልባት አንዳንዶች እንደሚሉት ራሱን ያወጣውን ህግ ነው የሻረው። ሁለተኛ የአብዛኛዎቹ የህወሓት ታጋዮች ስለነበሩ እነ መለስ ዜናዊም የራሳቸውን ዘር ሾሙ ወይም ትግራዋይ ሾሙ የሚል ጥያቄ የሚያነሳሉ። ለዛ ነው ነገርኩህ እኮ ቤተክርስቲያኗና መንግስት ተለያይተው አያውቁም። ቲያትር ሊሰራ ይችላል። ቲያትሩ እንዳለ ሆኖ ህግ አውጥተናል ይባላል። ያ ህጉም እንዳለ ሆኖ በጎን ግን ለራሱ የሚመቸው ማድረግ ግድ ነው። አለበለዚያ እንዴት ይቀመጣሉ? እንዴቱ ነው ሊያስተዳድሩ ሀገሪቱንስ ይችላሉ? ከቤተ ክርስቲያን አይለዩም። ቤተ ክህነቷ ደግሞ አብራ ማበር አለባት ከመንግስት ጋር። ይሄ ግድ ነው። ነገርኩህ፣ ግድ ነው። ከዛ እሳቸው እኮ ከሞቱ በኋላ አባታችን ከ20 ዓመት በኋላ አረፉ። ካረፉ በኋላ እኮ አይ እግዚአብሔር ይፍረድ፣ የማን አስከሬን እንደሰመጠ ስንት ሺህ ኪሎ ሜትር እኮ እያሉ ጽፉባቸው ነበር። ቆሻሾች፣ ማፈሪያዎች። አዎ እኔ ቢጨንቀኝ አጥሩን ሙሉ 17 ሜትር ባነር የእሳቸው ፎቶ ያለበት አሰርቼ ሸፈንኩት። አይሰምጥም፣ የማንም አልሰመጠም። የሰመጠም አይተን ሰምተን አናውቅም። ይህ ተረት ወሬ ነው። እንኳንስ የአቡነ ጳውሎስ ውሸት አሉ። 20 ዓመት አገልግለው ከ20 ዓመት በኋላ እኔ የለሁም፣ የኔ እድሜ 20 ዓመት ናት በዚህ ስልጣን ላይ ከ20 ዓመት በኋላ የለሁም እንዳሉ እንደተናገሩ 20 ዓመታቸው ሐምሌ 5 አክብረን ነሐሴ 10 አረፉ። ስለዚህ እሳቸው የኢህአዴግ ደጋፊ ነበሩ ማለት እንችላለን። ብዙ አቡነ ጳውሎስን ለምን አይደግፉም? መንግስታቸው እኮ ነው የሚያዛቸው እኮ ነው። ለምን ደግሞ አይደግፉት? አንተ አሁን አትደግፍም? ይሄን መንግስት እደግፋለሁ እኔ ለመኖር ስላለብኝ። እውነቱን ልንገር፣ ለምን እንደው የማይመስል ወሬ እናወራለን? ይሄ እንትን እያሸፈኑ ስም ሳይወጣ እንትኑ ሳይታይ የሚሳደቡ ወሮበሎች ናቸው። ስድብ ደግሞ እውቀት አይደለም። ስድብ አመጣጥህን መገለጫ ነው። እና ከዛ በኋላ ደግሞ ብፁዕ ቅዱስ አቡነ ጳውሎስ ካረፉ በኋላ ደግሞ መለስም ሞቷል እኮ
መለስም ያው አብረው ነው የሞቱት። በዚያው አንድ የሚገርመኝ ነገር አለ። ይሄን ልጨርስና እነግርሃለሁ። እሳቸው አረፉ። ያው ግድ እንግዲህ በቦታው ደግሞ ሰው መተካት ነበረበት። ውድድር መጣ። ብፁዕ ቅዱስ አቡነ ማትያስ እስራኤል ነበሩ፣ መጡ። እነ አቡነ ሕዝቅኤል ሁሉ ተወዳድረዋል። ያቺ ውድድሯ ፎርማሊቲዋን አልነካም። እንደ ደርግ ዝም ብሎ ከሌ ብሎ አላስቀመጠም። ተወዳደሩ። ብፁዕ ቅዱስ አቡነ ማትያስ አሜሪካዊ ናቸው። አይቻልም አሜሪካዊ ሆነው ተባለ። እውነት ነው፣ ትክክል ነው። እኔም ያልኩት በቀደም ይሄ ነው። አቡነ ፓትርያርኩን እየሰደበች ነው አለኝ። ይሄ ዶክተር ነኝ የሚል አልተሳደብኩ። አሜሪካዊ ናቸው ተባለ። ግን ምንድን ነው የሆነው? የአሜሪካን ፓስፖርታቸው ከምስጋና ጋር ተጽፎ ለአሜሪካን ኤምባሲ ተመለሰ። ከዛ በኋላ ወደ ሀገራቸው ወደ ኢትዮጵያዊነታቸው ተመለሱ እንጂ በአሜሪካን መንግስትም ሕግ እኮ አይችሉም። ባለስልጣን ከፍተኛ ባለስልጣን መሆን ሌላ የአሜሪካን ዜጋ ሆነ አትችልም፣ ክልክል ነው። እና ተመልሷል። እሳቸው ተመረጡ። ይኸው እስካሁን ድረስ አሉ። እሳቸው እንዲወጡ ለመግፋት ያልተደረገ ነገር ነበረ። በዛው ሄደው እንዲጠፉ ታመው ለመሄድ እግራቸው ታሞ እንደዛ መከራ እየበሉ ለመሄድ ለመታከም ያልደረሰባቸው ነገር አለ፣ ግፍ አለ። ኢቭን አሜሪካን ኤምባሲ እንኳ ቪዛ ጠይቀው እኮ የዲፕሎማት ፓስፖርት ነው ያላቸው አይደለም፣ ወዲያው አልሰጣቸውም። በሰው በዘመድ ነው ሊያገኙ የቻሉት። እና በሚወጡበት ሰዓት አልተገፉም። ኤርፖርት ላይ ታቦት ጽላት ሰርቀው እየሄዱ ነው አልተባሉ። ጽላት እኮ እንጨት ነው፣ እንጨት ነው። ማንም የሚሰራው ነው። ጻድቅ አይደለም የሚሰራው። አዋቂ እጅ ጥበብ ችሎታ ያለው ይሰራዋል። ሲባርኩት እነሱ ጽላት የሆነ ከሳቸው በላይ ባራኪ ኖሮ ነው ያ ሁሉ ተብለዋል ሂደው እንዲቀሩ። ራሳቸው ኢቨን በሳቸው ስር ያሉ አባቶች እንኳን የኛ አይደለ የግል አስተሳሰባቸው ነው እያሉ ታንጓጣዋቸዋል። ግን የፈለጉ ተብለው በጎቼን አልበትንም ያስቀመጠኝ እግዚአብሔር ነው ብለው ታክመው ወደ ሀገራቸው ነው የተመለሱት። በዛን ጊዜ ወደ ዲሲ ሲገቡ አንድ ጳጳስ አልተቀበላቸውም። የሚያሳዝን ነው። ይሄ ሁሉ በጣም የሚያሳዝን በጣም ልብ የሚሰብር ነው። ምን ነው ይሄ ያማቸው ሌላ የሚያወሩት ሰዎች እንደ ከሌ ተመረጠ ከሌ። በዛን ወቅት ልንገር እንደገና የሄዱት በሐምሌ ወር ላይ ነው። ነሐሴ መምጣት አልቻሉም። ፍልሰታ እየገባች ነው። መግለጫ ሊሰጡ እንትን ሲሉ አንድ ጳጳስ ከጎናቸው አልተገኘም። ብፁዕ አቡነ ሳዊሮስ ሌላ ስቴት ነበሩ። ከሌላ ስቴት መጥተው እዛው አብረዋቸው ተቀመጡ። ይህን መግለጫ በሚሰጡ ሰዓት ይሄ ነው አባትን ማክበር ማለት፣ ይሄ ነው አባትን መታዘዝ ማለት። እና ይሄ ሁሉ ፈተና ያዩ አባት ናቸው። በቤተ ክርስቲያኒቱ ሕግ መሰረት የተመረጡ አባት ናቸው ማለት ነው። በህጋዊ መንገድ ተመርጠዋል። ያም ሆነ ከዛ በፊት ከነበሩት በተለየ መልኩ አዎ ተመርጠዋል። እሳቸውም አቡነ ጳውሎስም በምርጫ ነው። ሁሉም ይደሎ ብሎ መርጧል። በወቅቱ ከወጣ ከሸሸ በኋላ ሌላ ቢያወራ አባት ያደል ይቅርታ አድርግልኝ ይደሎ እያሉ መርጠዋል፣ ተመርጠዋል። ጥሩ አባት ናቸው። እኔ ምንም እሳቸው ላይ ያሳዝኑኛል። ደግ አባታችን ናቸው። ጠይቃቸዋለሁ፣ አልለይም። አሁንም እሄዳለሁ፣ አከብራቸዋለሁ፣ ቡራኪያቸውን እቀበላለሁ። አልተለየው። ከዛ በኋላ ዶክተር አብይ አሜሪካ ሂዶ ሰብስቦ ሲመጣ ብፁዕ ቅዱስ አቡነ መርቆሬዎስንም ይዞ ነው የመጣው። ቅር ሳይላቸው በደስታ ተቀብለው በአንድ መንበር ሁለት ፓትርያርኩ ነው ተደርጎ እኮ አይታወቅም። እንዲህ አይነት ቅድስና አለ እንዴ? እንዲህ አይነት እንደ አብርሃ ወአጽብሃ እኮ የመጀመሪያው ፓትርያርክ ናቸው እኮ። እሳቸው ደግሞ ሁለት ፓትርያርኩ ነው የተቀመጡት እኮ አቡነ ማትያስ ናቸው። ሲመጡ ቅር ሳይላቸው አምጥቶ ዶክተር አብይ አስታርቀው ሰላም አውርደው እንደገና በፌዴራል እንዲጠበቁ አድርጎ እሳቸው እየሄዱ እየጠየቁ
አድርገዋል። ሁሉንም የመለሱ ጠቅላይ ሚኒስትሩ ናቸው። አመሰግናቸዋለሁ፣ አደንቃቸዋለሁ። አንድ ሰው መጥፎ የሰራው መጥፎ በለው፣ ጥሩ የሰራውን ደግሞ ጥሩ ስለ ጥሩነቱ እናገራለሁ። አሁን እንዲህ አለች ከመንግስት ጋር እኔ ምን ያደርግልኛል? እኔ እውነት ለመናገር ቄሶች ምን ያደርጉልኛል? ንገረኝ። ቄስ መነኩሴ ያሳልመኛል፣ ይጸልይልኛል፣ ከመጥፎ ተግባር ካለኝ ይመልሱኛል። ማዋረድ አይደለም እንጂ ጥቅም አላገኙም ከቤተ ክርስቲያኒቱ። መቼ ሰጥተው ያውቃሉ? ቄስ ይሰጣል እንዴ? መነኩሴ ይሰጣል እንዴ? አምጣ ነው እንጂ። ለምሳሌ ከሱቅ ጋር በተገናኘ እንግዲህ አሁን ቤተ ክርስቲያኒቱ ህንፃ ላይ ነው ያሉት። ከዛ ጋር በተገናኘ ከፍዬ እኮ ነው። ነፃ ነው እንዴት ሰጠኝ? ይሄ ፎቅ መጨረሻ አተው ብፁዕ አቡነ ጢሞቴዎስ ናቸው የሰሩት። ሲሰሩ ቅድሚያ የስንት ወር ከነ ዲፖዚት ከፍለን መጨረሻ እንዲሆናቸው ተብሎ ነው እኮ የተከራየኑ ይሄንን ቤት እና በነፃ ነው እንዴት ሰጠኝ ነው። ምን እጠቀማለሁ? እድል ገጥሞኝ እኔ መጀመሪያ በስራዬ ጠንካራ ነኝ። እኔ ልጅ አሁን እኮ 81 ዓመቴ ላይ ነው። ቢሮዬ እኮ ነኝ ያለሁት። ስራዬን እየሰራሁ እኮ ነው። እግዚአብሔር በቃሽ እስከሚለኝ ድረስ ቀጥላለሁ። ለምን 90 አልሆንም? አቅም ካለኝና ልሰራ ከቻልኩኝ ቫይታሚኔን እየዋጥኩኝ ስራዬን እሰራለሁ። ይሄ ነው ያስቀናቸው። በጸሎት ይርዱኝ ይልቅ ሁሉ። ለምንድን ነው ስሙ በክፉም በደግም ከቤተ ክርስቲያን ጋር የሚነሳው? እንግዲህ መጀመሪያ ደረጃ ቤተ ክርስቲያን ግዴታዬ ነው። ቤተ ክርስቲያን የኔም ያንተም የመላው ኦርቶዶክስ ቤት ነው። የከሌ አይደለም። ከሌ ተብሎ መከልከል፣ ከሌ ተብሎ ይገባል የለም። 80 ዓመቴ ነው ስል 80 ዓመት ሙሉ ኦርቶዶክስ ተከታይ ነኝ እኔ፣ ሌላ ምንም አይደለም። ስለዚህ ከቤተ ክርስቲያኔ ወይም ከቤተ ክህነት አርቅም፣ ወደፊትም አርቅም። አሁንም እየሄድኩ ነው፣ እቀጥልበታለሁ እስከ መጨረሻው ሕይወቴ እስከምታልፍ ድረስ ከቤተ ክህነትም አልለይም። ብፁዕ ቅዱስ እንዳልከኝ የሚመስለኝ ብፁዕ ቅዱስ አቡነ ጳውሎስን መሰለኝ ያልከው፣ በረከታቸው ይደርብን። እምወዳቸው እማከብራቸው ሀቀኛ አባቴ ናቸው። እሳቸውም እኮ ፈተና አይተዋል ከትግሬ ስለተፈጠሩ። ይህን ሁሉ ስራ እየሰሩ እኮ ሌሊት ሲያፈርሱ ታደሩ። በእንትናቸው አይምሯቸው እኮ ትክክል አለም ሁሉ እያሉ ይጽፉባቸው ነበር። ሐሰት ነው። እንዲህ አይነት አሁንም በማንም ቢጻፍ ጣልቃ እገባለሁ። የኔ ናት ቤተክርስቲያን፣ ማንም ከልካይ የለኝም። እየተነሱ አሁን እንዲህ ናት ቤተክርስቲያኔ ነው ማንም ይከለክለኝ? ቤተ ክህነት ማን ነው ለአንተ ብቻ የሰጠው? ወይም ቤተ ክህነት ማን ነው ለከሌ ብቻ የተሰጠው? የሁላችንም ነው። የመግባት እዛ ግቢ መብቴ የተጠበቀ ነው። አሁንም እገባለሁ፣ ህይወት ያለ ድረስ እገባለሁ። እኔ ደግሞ ጳጳሶች የእግራቸውን ትቢያ እየሳምኩ ያደግኩ ነኝ። እየተሳደብኩ አይደለም፣ እሳደብም አልችልም። ብቃቱም የለኝም ማነኝና። የአሁን አጉራ ዘለል መዓት አባቱ ሲቀልዳ ያለው እኔ አይከንት አላደርገው እና እንደፈለጉ ቢያወሩም ስሜትም አይሰጡኝም። እሺ፣ እንደው ወደ መንበረ ፓትርያርክ መቅረብ የጀመሩት ወይም ወደዛ መሄድ የጀመሩት ከመቼ ጀምሮ ነው? ስማ ልንገርህ፣ እኔ ፓትርያርክ ማወቅ መጀመሪያ አይደለም። ብፁዕ ወቅዱስ አቡነ ቴዎፍሎስ የእናቴ ንስሐ አባት እኮ ነበሩ። የወይዘሮ ኪሮስ ወልደ ሚካኤል ንስሐ አባት ነበር። እሄድ ነበር፣ እቀርብ ነበር፣ እቃቸው ነበር ከእናቴ ጋር። ምንም ማለት አይደለም። ብፁዕ ቅዱስ አቡነ ጳውሎስን ደግሞ የማውቃቸው ኢትዮጵያ አይደለም አሜሪካን ሀገር ነው የማውቃቸው። አባ ገብረ መድኅን ሁነው ነው የማውቃቸው። እንዳውም ጥሩ እንኳን አመጣህልኝ። በጣም የሚደንቅ ታሪክ በዚህ አጋጣሚ ልንገርህ። ብፁዕ ቅዱስ አቡነ ጳውሎስ ያኔ አባ ገብረ መድኅን ሁነው አሜሪካን ሀገር ይማሩ ነበር። ጀግና ናቸው፣ ጎበዝ ተማሪ ናቸው። ፖለቲካ ውስጥ የሚባል አንደበታቸው አትገባ፣ አይታሰብም። አሁን ብፁዕ ቅዱስ አቡነ ቴዎፍሎስ ና
ደርግ ከገባ በኋላ እና ጵጵስና ልንሰጥ ስለሆነ ና አሏቸው። ቅዱስ አባታችን ይተውኝ፣ ትምህርቴን ልማር ልጨርስ፣ እደርስበታለሁ ለሱ ሲሏቸው፣ አይ እንግዲህ መርጠናል ና ብለናል ና አሏቸው። በጣም አክባሪ ስለሆኑ ፓትርያርኩን እሺ ብለው ወደ ኢትዮጵያ መጡ። ወደ ኢትዮጵያ ከመጡ በኋላ አቡነ ጳውሎስ ተብለው ከእሳቸው ጋር ሌላ 3 አሉ መሰለኝ ተሾሙ ጳጳሳት። ወዲያው ደርግ አሰራቸው። እሳቸውን አሰረ፣ አቡነ ቴዎፍሎስን አሰረ። ታስረው 7 ዓመት ተሰቃይተዋል። 4 ዓመት አቡነ ቴዎፍሎስ ናቸው የታሰሩት። በምን ምክንያት ነው የታሰሩት? በቃ ስለተሾሙ። ሌላ ምን ምክንያት አለው? እሱ ላይ ደግሞ በኋላ በዝርዝር እመጣልሃለሁ። ከእስር ከተፈቱ በኋላ በዛን ወቅት ብፁዕ ወቅዱስ አቡነ ተክለ ሃይማኖት ነበሩ። ለጊዜው እዛ ማተሚያ ቤት መደቧቸው። ከተፈቱ በኋላ ትንሽ ቆይተው ከማተሚያ ቤት አስወጧቸው። አንድ ቦታ ቤተክርስቲያን እንዳትገኝ ተባሉ። እሺ መቃብር ቤት እንኳን እየተኛው ላስተምራሉ፣ አትችልም ተባሉ። ሰው ቤት አንድ ክፍል ቤት 3 ዓመት ተቀመጡ። የአቡነ ጳውሎስማ ታሪክ አይደለም እንዴ? ከዛ በኋላ ሄዱ። እኔ አሁን ካለሁበት ህይወት እስር ቤቱ ይሻለኛል፣ ከፈቀዳችሁልኝ የጀመርኩት ትምህርት አለ ልጨርስ ሄጄ፣ ካልፈቀዳችሁልኝ መልሱኝ ወደ እስር ቤት የሚል ደብዳቤ ለደርግ ጻፉ። ደርግ ደግሞ ይሄዱ አላቸው። ፈቀደላቸው። እንዴት ተደርጎ እንደተሄዱ ሳንቲም የላቸውም ለመሳፈሪያ፣ ግብፅ ነው የሄዱት። እና ከዛም ቆይቶ ወደ አሜሪካ ገቡ። ትምህርታቸውን እየተማሩ አንድ ቀን 7 ዓመት ያሰራቸውን ደርግን በክፉ አንስተው አያውቁም። እኔ ፖለቲሻን አይደለሁም። ስለዚህ ቅርርባችሁ የቀደመ ነው? አዎ ቤተሰብ ነን። እንዴ ጳውሎስ ጋር ዝምድና ስጋ የለኝም፣ ግን ቤተሰቤ ናቸው። እኔም እኮ የትግራይ ተወላጅ። እንዴት ነው ነገሩ? እሳቸውን ማወቅ ከድሮ ነው እንግዲህ ልጅ ሆነው ጀምሮ ነበሩ ናቸው። ቅድስት አገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን እውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን፣ 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን፣ 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን፣ ብርሃነ መለኮቱን እየገለጠበት የደብረ ታቦር ተራራን፣ የተሰቀለበትን የቀራንዮ ተራራን፣ የተቀበረበትን ጎለጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ 1ኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። ስለዚህ በዘመነ ኢህአዴግ እርሳቸው ከተሾሙ በኋላ እርስዎ ከአቡነ ጳውሎስ ጋር በነበረው ቅርርብ ወይም በመንበረ ፓትርያርክ አካባቢ በነበረው ቅርርብ ወይዘሮ እጅጋየሁ ተጽዕኖ ፈጣሪ ነበሩ፣ ብዙ ነገር አድራጊ ፈጣሪ ነበሩ የሚሉ ሰዎችም አሉ። ይህ እውነት ነው? ወሬ በማስረጃ ነው ጥሩ። እስቲ አንድ ነገር እጅጋየሁ እናርጋለች፣ እጅጋየሁ ተጽዕኖ ፈጥራለች። እኔ አባቴ ናቸው። ለማጥቃት ይሞከር ነበረ። ስም ይሄ ዘር መከረኛ ነው ታውቃለህ። ሊገሏቸው ሁሉ እዚህ እስጢፋኖስ ቤተክርስቲያን ሁሉ አንገታቸውን ሊቀላቸው ሁሉ እንደነበረ ታውቃለህ። አባ ገብረ መስቀል የሚባል ሁሉ እየወጣ ሲሰድባቸው ታስታውስ ነው። ባህታዊ ነኝ የሚል ታውቃለህ። ሆነ አባቴ ናቸው። እገባለሁ፣ የአባቴን ሕይወት እጠብቃለሁ በቻልኩት። መሳሪያ ኖሮኝ አይደለም፣ ምንም ኖሮኝ አይደለም። አደምጣለሁ፣ አያመልጠኝም፣ ነገሮች እሰማለሁ። ይህ ማለት ኃጢአት አይደለም እንጂ ሌላ በተለይ የማደርገው ነገር ሊኖርም አይችልም። ስልጣንም የለኝም። እሳቸውም እንዲቀላል ሰው አይደሉም። ዝም ብለው እንኳን በእጅጋየሁ ጭንቅላት የማንም ጭንቅላት የሚረታቸው አይደሉም። ጀግና ናቸው፣ እውነተኛ ናቸው።
እና ይሄ ሁሉ የሚባለው ዝም ብሎ ነው። እኔ አላቅም። እኔ ላይ እንዳልኩ ነገር ይመራል፣ ወሬ ይደምቃል የምለው ይሄን ነው። እና በምንም ድርሻ አልነበረውትም? ምሳሌ ጳጳሳት ሲሾሙ፣ ጳጳሳት ሲሻሩ እርሱ ሀሳብ አያቀርቡም? ኧረ በእናትህ በጭራሽ። መድኃኔዓለምን ያው እግዚአብሔር ይፍረድብኝ። ስለ ጳጳስ እኔ ማንስ ምንም ማቀውስ ኖረኝ ነው? ምንም የለኝም። አያለው፣ ሰማለሁ፣ ይመርጣሉ አባታችን። ቀልድ እንዳይመስሉ። ከዚህ በፊትም ተናግሬያለሁ ስለሚገርምህ ነገር። ቅድም እንደውም ጀምሬ ተውኩት። የመጀመሪያው አቡነ ጳውሎስ ናቸው ለጵጵስና ሲጠሩ። እንደው ደርስበታለሁ ልማር ትምህርቴን ያሉ። ሁለተኛ ደግሞ አባ ፍስሐ ሞገስ የሚባሉ የብፁዕ አቡነ ሳዊሮስ ወንድም ዘረ እንትናቸው እያሉ ከዚህ በፊትም ተጠሩ ለጵጵስና። እኔ ብቁ አይደለሁም አልፈልግም ያሉ አውቃለሁ። ሶስተኛ ደግሞ አሁን ሊሾሙ ተጠርተው ከኢየሩሳሌም አባ ገብረ ሥላሴ ተስፋ ይባላሉ። ለጵጵስና ቢጠሩ እኔ ብቁ አይደለሁም ያሉ እነኝህን አውቃለሁ። ከዛ በኋላ አቡነ ሳዊሮስም በአቡነ ጳውሎስ ጊዜ ነው፣ የዛሬ 20 ዓመት ወሬ ነው። ጠሯቸው፣ ሽሻሉና ጠፉ። ደወሉና እንዴ ምን መሆንህ ነው? እና ቢለና የለም ወይ ለምን ደግሞ አትመጣው ብለው ተቆጡ። አባታችን ሲቆጡ ቅዱስ አባታችን እኮ ብቁ አይደለሁም ብዬ ነው ብለው የመለሱ። ብቁ ነህ ብለን መርጠናል እና ብያለሁ ብለው እንትን አሏቸው። የእውነቴን ነው የምነግራቸው። ከዛ በኋላ እንጃ በምክንያት እንደሆነ ሌሎቹ ሲያንገራግሩ ቆመው አቡነ ጳውሎስ ለምነው ለምን ይህን ስላለ ነው ብለው ያሾሟቸው አቡነ ጳውሎስ ናቸው። እና የማውቀውን የምሰማውን ነው የምነግርህ ያለሁት እንጂ እኔ ምን ማንደኝና ምን ስልጣን ኖረኝ ነው? ከሌን ሹሙ ከሌናት። መጀመሪያ ደረጃ አቡነ ጳውሎስም እኮ ብቻቸው መሾም አይችሉም። ምልአተ ጉባኤው አምኖበት ምልአተ ጉባኤው ቀርቦ ጸድቆ ሕግ እኮ አለ። ቤተክርስቲያን ሕግ አላቸው። እኔ አልዋሽም እንዳልዋሽህ ዝም ብለው ሰው ሲበደል አሉ እንባቸውን የሚያፈሱ አባቶች ተነስተው የሚጣሉ። ኧረ አባታችን አባ ከሌ እኮ ያለቅሳሉ እላለሁ። አንቺ ሴትዮ ልታጸድቂ ነው ይላሉ። አምጩ ይምጣ ብለው ያናግራሉ። ይህንን አውቃለሁ። ከዚህ ውጭ ግን እውነት ለመናገር ሕያው እግዚአብሔር ይፍረድብኝ፣ ምንም ነገር አቡነ ጳውሎስን እኔ ነግሬ ስልጣን ኖሮኝ የማደርገው ነገር የለኝ። ጳጳሳት አስደበደበች እንኳ ብለውኛል። በዚህ በእንትናቸው ላይ ማንኝ እኔ ለማስደብደብ? መንግስትስ እሺ ይለኛል እንዴ? መንግስት እኮ እኔ እውነት እንነጋገር ካለን አዲስ አበባ ነው ያደግኩት። አያውቁኝም እኮ የኢህአዴጎች እኮ እኔን አያውቁኝ። የማይመስል ወሬ ዝም ብለው ስም ላይ መለጠፍ። እኔ ስንት ቢከፈላቸው ነው አላውቅም። አለ ክፍያ መቼም ይሄን ያህል ይሄዳሉ ብዬ አልጠረጠርም። ወደኋላ ለመልሶት ነው አሁን መለሳል። ከአቡነ ጳውሎስ ጋር በተገናኘ 2004 ላይ አንድ መጽሔት ሐውልቱ እስከ መቼ የሚል መጽሐፍ አሳትመው ነበር። ይህ አጀንዳ ደግሞ የፕሮቴስታንታውያንና የተሐድሳውያን አጀንዳም አለበት መጽሐፉ። እንግዲህ ለአቡነ ጳውሎስ 20ኛ ዓመት የሲመት በዓል ሰርፕራይዝ እንዲሆን የተዘጋጀም ነበር ያ መጽሐፍ ብሎ ተመለከትኩኝ። እውነት ነው መጽሐፍ አሳትመዋል እርሶ? እንግዲህ ምንድን ነው የሆነው? 20 ዓመታቸው ሳይሆን 18ኛ ዓመታቸው ነው። እንግዲህ ምን እናርግላቸው? ሁልጊዜ አባታችን ከ20 ዓመት በኋላ በቃ 2 ዓመት ቀረችኝ ይላሉ ለመሞት። እኔ እንዲህ አይነት አባት አይቼ አላውቅም፣ እግዚአብሔር ምስክሬ ነው። በቃ 2 ዓመት ናት እኮ የቀረችኝ ይላሉ። ከዛ 18ኛ በዓለ ሲመታቸውን ስናከብር እንደውም እውነት ልንገርህ እኔ አደባባይ ነበር የፈለኩት ያን ሐውልት ለማቆም ሐውልቱን ለማቆም። አዎ አደባባይ ነበር የፈለኩት። መንግስትን ሂጄ ለምኛለሁ። መንግስት ድረስ ደብዳቤ ጽፌ ሂጃለሁ። የቤተ ክርስቲያን ቅርስ ናቸው። ምን አለ በህይወታቸው። ይሄ ደግሞም ለምን አነሳሳሽ ያልከኝ እንደሆነ ክልክልም አይደለም። ብፁዕ ወቅዱስ አቡነ ባስልዮስ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ፣ መቼም ድሮ በግብፅ ነበር የምንገዛው፣ ፓትርያርክ የነበሩት እዚህ ወደ ደብረ ሊባኖስ ስትሄድ ደብረ ጽጌ ማርያም ያውም ቅድስት እንትን ውስጥ የራሳቸውን ሐውልት አሰርተው
አስመርቀው ራሳቸው ከ8 ዓመት በኋላ ነው የሞቱት። አቡነ ጳውሎስ ላይ ሲሆን ኃጢአት፣ ሌላው ላይ ሲሆን ኃጢአት አይደለም። እና አቡነ ጳውሎስ እንደውም አሰሩ አላሉ፣ አያውቁ። እዛ ቦታ ላይ ቦታ አስፈልግ መንግስት ከለከለኝ፣ ነግሬሃለሁኝ። ይህንን አደባባይ ተከለከልኩ፣ አይቻልም አሉ። አይቻልም ሲሉኝ የት ይሻላል ደግሞ ብቻዬንም አይደለም፣ ጳጳሳት በሙሉ ያውቃሉ፣ እነ ኑብራዴ ኤልያስ ያውቃሉ፣ ቤተክርስቲያን አስተዳዳሪዎች ያውቃሉ። አሁን አናቀብር ቲያትር ነው፣ ሁሉም ያውቃል። የት ይሻላል ሲባል ቦሌ መድኃኔዓለም የለፉበት ነው። እሳቸው ናቸው ያሰሩት። እየሄዱ ቁጭ እያሉ እዛ ቦታ ላይ በሬ እያረዱ እያበሉ እባካችሁ ቶሎ በሉ እያሉ ቦሌ መድኃኔዓለምን ያሰሩት ብፁዕ ቅዱስ አቡነ ጳውሎስ ናቸው። አሁን እዛ ቢሆን ጥሩ ቦታ አለ ተባለና ከአጥሯ ውጭ እዛች ጋር ያው እንትኑ ሜዳው እንትን ነው የቦሌ መድኃኔዓለም ነው። እዛ ጋር ይሁን ተብሎ ተወሰነ። ደብዳቤ ተሰጥቶኝ ደብዳቤን ይዤ አለ ደብዳቤው። ይሄ ጥያቄ እንደሚኖር ባቅ ኖሮ እዣው መጣ ነበረ። እሱንም ለማስረጃ አድርጌ ያንን አስቀመጥን። እሱ ከተሰራ በኋላ ሸፍነን ብፁዕ ቅዱስ አቡነ ጳውሎስን እንዲያዩት ለማድረግ 2000 ሐምሌ 5 18ኛ ዓመታቸው እንደ ነገ ሊከበር ሐምሌ 4 ነው እኛ ልናስመርቃቸው የፈለግነው። ሞተሮች ተከራይቼ አጃቢዎች አዘጋጅቼ ሁሉን ነገር አድርጌ እግራቸው ላይ ነው የተደፋሁት። አንዴ ብቅ ብለው አላወቁም። ሐውልት የሆነ አያውቁም፣ ምንም አያውቁም። እኛ ያልናቸው እዛ ምን ያዘጋጀነው በዓል ስላለ አባታችን መጣ ብለው ባርከውን ይውጡን ያልናቸው። እንዲያውም ዘውዱ ይባላል፣ አሁንም አለ ዘውዱ ሹፌራቸው። ዘውድዬ የኔ ጌታ ትልቋን ሊሞዚኗን ያዝ መኪና ብዬ ለመንኩት። ያውቃል እሱ ታሪኩን፣ ለእነሱ ነግሬያለሁ። እነ ሙሉጌታ አሉ ነግሬያለሁ። መጡ። በኋላ የሚሄዱት ወደ ሌላ ቦታ ነው የሚገቡት፣ እዛ ወደ ሐውልቱ ነው። ምንም አላሉ፣ ቆመዋል እንዲህ ብለው ገርሟቸው ምንድን ነው ብለው። ከዛ ልክ እንትኑ ሲገለጥና የብፁዕ ቅዱስ ምናምን ሲባል መስቀላቸው እንዲህ አድርገው እያሉ እየመቱ ለእኔ እኮ ይህ አይገባኝም፣ ምን ነው ልጆች ነው ያሉት። አያውቁም። ጳጳሶች ግን በሙሉ ያውቃሉ። አናቅም ቢሉ ትክክል አይደለም። እኔ እነሱን መዝረፍ አልችልም፣ ነውር ነው አይባልም። ያውቃሉ። ተመረቀ በስነ ስርዓት። ከዛ ትምህርት ነበር፣ ትምህርቱም ጋር ብቅ አሉ፣ አዩ። ሽልማትም ሸልመውናል። ይኸውና ለዚህ በሐውልቱ ምክንያት እንትን የተባለ አለሽ ይኸው። ከዛ በኋላ ጋብዘው ቤታቸው ግቢያቸው ሁላችንንም ለዚህ ስምሪት ላይ ነበር ነው ሁላችንም ተሰብስበን ተጋብዘን ለይሄን ላሰራን ሰዎች ስጦታ ተሰጠ። የሀሳብ ደጋፊ የነበሩት ማለት ነው። ወጪውን ራሴ ነኝ ያወጣሁት። ከዛ ይፍረስ ተባለ። ማን አሉ ሆ እንዴት በቁመናቸው ሐውልት ይሰራል? ከዛ እኔ ደግሞ በሃይማኖት ሹፋን እስከ መቼ ብዬ መጽሐፌን ጽፌ አለ ማየት ትችላላችሁ፣ ለምሰጣችኋለሁኝ። ጽፌ አወጣሁት። የማንን? የብፁዕ ወቅዱስ አቡነ ባስልዮስን ፎቶ ያችን ሐውልቷን አርጌ ምን ነው ያን ያልጮኻችሁ ብዬ እንደገና ሽኖዳ እኔ ሽኖዳ ቢሉ የሰው ሀገር ነው፣ ለእኔ አይደለም። የእኔ ሽኖዳ የሀገሬ ፓትርያርክ ነው። ሽኖዳም ቢሆን ወታደር የነበረ ነው። ይህንን ያህል ሄጄ ግብፅ ከምል ሽኖዳ ለምትሉ ይላል ደግሞ እዛ ላይ 4 ሐውልት ከመሞቱ በፊት ተሰርቶለታል። አቡነ ሽኖዳም ያው በኦርቶዶክስ እምነት ውስጥ በግብፅ ኦርቶዶክስ ምን እምነት ውስጥ ቦታ የነበራቸው በርካታ መጽሐፍት እንዴ ታዲያ እኔ አይደሉ እንዴ? ቅድሚያ ለሀገሬ ነው፣ ቅድሚያ ለማንነቴ ነው። ይቅርታ አድርግልኝ። አቡነ ሽኖዳ እኮ መጥተው እዚህም ጎብኝተዋል። እንደውም እውነት ልንገርህ እኔ የዚያን ቀን በግሩፕ አዘጋጅቼ አቡነ ጳውሎስ ይባርኩን ይቀድሱን እንድንድን የሚል መዝሙር እየዘመርን እንገባ ነበር። የአቡነ ሽኖዳ ፕሮቶኮል ምን እንደሆነ አላውቅም። መጣ ያላ
አላህ ليش ما تقول يا ابونا شنودة አለኝ። እኔ አረብኛም እናገራለሁ። والله ما اعرف انا አልኩት። አላቀውም አልኩት። አላቃቸውም አልኩት። لا قول لي ابونا شنودة كمان عليه. لا انا اقول ابونا باولوس انا اعرف ابونا باولوس بس ما اعرف ثاني አልኩት። አላቀው ስለማላቀ የእውነቴን ነው የምነግራችሁ። ስለዚህ ይሄ እዚህ የመጡ ጊዜ ነው። እሳቸው መጥተዋል አቡነ ሽኖዳ። እንዳውም ላስታውስህ አቡነ ሽኖዳ ሊመጡ ሲሉ እዚህ የሰሩት ቤት ነበር አባታችን የእንግዳ መቀበያ አሁንም አለ። ፋውንቴን ነገር ማን ትሰራላቸዋለች? ወይዘሮ ዘውዲቱ የእንትን ሆቴል ባለቤት እዚህ እንትን መንገድ ያለው ስሙ ጠፋኝ። የእሷ ባለቤት ሰርታላቸዋለች። ቶሎ ድረሱ ነው ብለው ደወሉልኝ አባታችን። እሺ ብዬ ሲሄድ አቡነ ሽኖዳ ሊመጡ ነው። ይሄው መኝታ ቤታቸውን ይዩት። እኚህ ሰው እንደኔ ሽማግሌ ናቸው። ብዙ መድኃኒት አለ የሚወጡት። ፍሪጅ የሚቀመጥ አለ። እንግዲህ የስኳር ያው ፍሪጅ ነው የሚቀመጠው። ግዢ ነው ሊሉኝ የጠሩት። እንደገና ደግሞ በእግራቸው አቡነ ሽኖዳ ዞር ዞር ሲሉ ድክም ቢላቸው ምን ላይ ይቀመጡ? ይሄንን ያህል እንገር ብለውኝ ገብቶኛል አባታችንሽ ምን ልግዛ አሁን ስላቸው አንድ ፍሪጅ አነስ ያለችን ብትሆን እዚች የምትቀመጥና አንድ ወንበርና ጠረጴዛ ወንበሮች እንዲህ 4 ወንበሮችና ጠረጴዛ አሉኝ። 2 ጠረጴዛ 4 ወንበር ያለው ፍሪጁን ገዝቼ ወዲያው ወሰድኩኝ። ያተደረገ እና ያንን ያህል በክብር የተቀበሏቸው ናቸው። እኔ ግን አቡነ ጳውሎስን ስቻ አሁን አንተ እንደምትለው እንትን ልል አልችልም ስለማላውቃቸው። ወዳጅ አልነበሩም በአቡነ ጳውሎስና አቡነ ሽኖዳ? እንዴ ወዳጅ ናቸው። ወዳጅማ ስለሆኑ ነው እኮ የተጠራሩት። ምንም አንዴ ተመርጠዋል እኮ በአደባባይ የዓለም አብያተ ክርስቲያን ፕሬዚዳንት ሆነዋል አቡነ ጳውሎስ። እዚህ እኮ አይደለም የተመረጡት፣ እንትን ኢጅፕት ሄደው እኮ ነው የተመረጡት አይደለም እንዴ? እና መጽሐፉ የተሐድሶያን አጀንዳ አልነበረም። የኔ መጽሐፍ ራሴ ነኝ የጻፍኩት። ትንሽ ናት፣ ገጿም ብዙ አይደለም። ሰጣለሁ ታየዋለህ። በሃይማኖት ሽፋን እስከመቼ ያልኩት በሃይማኖት እየሸፋፈኑ አጉል ወሬ ማውራት አያስፈልግም ነው። እና ስለ ሁሉም እንትኖች ተናገርኩ። ሐውልት ብርቅ አይደለም፣ ሌላም ሊደረግላቸው ይገባል ነው። አሁንም ደግሞ ይሄ ኮሪዶር ልማት ተብሎ እየተነካካ ነው። በቀደም እንትን ብያለሁ። አሁን ይሄ ሄጄ እሱንም ደግሞ የሚሰራውን እሰራለሁ። መንግስትም እግዚአብሔር ያክብረው አልነካም፣ አልደፈራቸውም። ሌላውን ሲቆፍር እሱን አልነካው። የጎደለ ነገር ካለ አስተካክላለሁ። ቅድስት ሀገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን እውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎለጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። ወይዘሮ እጅጋየሁ አሁን በ81 እንግዲህ ወደ 81 እየሄዱ ነው። አሁን ቅድም እያነሱት ነበር በርካቶች አሁን መቁረቢያቸው ነው እንግዲህ ስጋው ደግሞ ተቀብለው ወደ ቤተክርስቲያን የሚሄዱበት ጊዜ ነው። ግን አሁንም በቤተክርስቲያን ጉዳይ እጃቸውን ማርዘም ይፈልጋሉ፣ ጣልቃ መግባት ይፈልጋሉ፣ የቤተክርስቲያን አባቶችን ለመናገር ይፈልጋሉ የሚሉ መሰል ትችቶችም ይሰነዘሩበታል። እርሱ አሁን ከቤተክርስቲያን አሁንም ይሄን ሀሳብ ይሰነዝራሉ? አሁንም በቤተክርስቲያን ውስጥ ጣልቃ ይገባሉ? አንድ ጥያቄ አንድ ነገር ልመልስልህ። በልጅነቴም ከቤተ ክርስቲያን አራቅኩም። እንኳን በ80 ዓመቴ
80 ዓመቴማ የራቀ ያልገባ መግቢያው ሰዓት 80 ምን ማለት 80 ደርሻለሁ። እግዚአብሔር ይመስገን። አለ አንድ ችግር፣ አለ አንድ ጥቃት፣ አለ አንድ ፈተና ሁሉን ነገር አስተካክሎልኝ የወለድኳቸውን ባርኮልኝ የልጅ ልጆቼን ባርኮልኝ እግዚአብሔር የዘላለም አምላክ የኔ ፈጣሪ ከወላጆቼ በፊት የሚያቀኝ መድኃኔዓለም ሁሉን ነገር አድርጎ ለዚህ ዕድሜ አብቅቶኝ እኔ እንጃ በቃ ሲል ደግሞ የኔ መድኃኔዓለም እንደው ሰላማዊ እንቅልፍ አድርግልኝ እያልኩ ጸልያለሁ፣ ለምነዋለሁ። ሰማይ ምድር ብትገጠም በማንም ሰው ላይ ክፋት አላስብም። ማንም ሰው ላይ ክፉ መስራት አልፈልግም። የተቸገረ ካየሁ አላልፍም። ይሄ እግዚአብሔር ከሰጠኝ ስጦታ ላይ ተካፍዬ መኖርን እፈልጋለሁ። ሌላ ግን ድሮም አላረኩት እንኳን አሁን በሽምግልና ዘመኔ ቤተ ክርስቲያን እኮ ስትሸመግልማ መራቅ የለብህም። አባቶችንማ ስትሸመግል መራቅ የለብህም። በልጅነቴም አራቅኩ እንኳን አሁን። ስለዚህ ለምን እወጣለሁ? እነሱ ይውጡ ከፈለጉ፣ እኔ አልወጣም። ለምን ትገባለች ነው? እገባለሁ። አሁን እኮ እሄዳለሁ፣ ሁል ቀን እሄዳለሁ። እንደው በመድኃኔዓለም ሂዱና እንደው ታሪክ ውስጥ እንዴት ተለውጧል እኮ ቤተ ክህነቱ፣ እንዴት ትልቅ ስራ ሰርተዋል እኮ አቡነ ሳይሮስ። እንዲህ የሚሰድቧቸው እንዲህ መከራ የሚያበሏቸው ሂዱና አውት ቤተ ክርስቲያኑ ልክ አቡነ ጳውሎስ ዘመን ሲሰሩ ይሰደቡ ነበር። አሁን ደግሞ አቡነ ሳይሮስ ስለለወጡት ይናደዳሉ፣ በሌላው ስላልተሰራ። ዘር የሚቆጥሩ እነሱ ናቸው። አቡነ ሳይሮስ ኦሮሞ ናቸው እያሉ ዘር የሚቆጥሩ እነሱ ናቸው። እኔ ኦሮሞነታቸውንም አሁን ያውቁት ከፈለ እኔ ኦሮሞ መሆንም ኃጢአት እኮ አይደለም እንዴ። ኦሮሞ ምን ያጠፋ ኦሮሞ ነው? የዋህ ህዝብ እኮ ነው። የወደቀ እኮ ከመሬት አንስቶ ጉዲፈቻ ብሎ እኮ የሚያሳድግ ህዝብ ነው። እውነት እናውራ ካልን እኛ እኮ አምጥተን የዘመድ ልጅ እንኳን አምጥተን እኮ ትምህርት ቤት አስገብተን ከሆነ ስትመጣ የልጆችን ልብስ ጠቢ ነው የምንለን እኮ እኛ። ይሄ እዛ እነሱ ጋር የለም። እኔ አሁን አለም ኦሮሞ ነው የምወደው፣ ከጥንት ጀምሬ እወደዋለሁ። እኔ ሳገባ እኔ ጌታ ትግሬ እኮ አላገባሁም። ምክንያቱም ትግሬ ባልም አይችለኝም። እኔ አዎ አጣፍቶ ይለቀኛል። ስለዚህ ትግሬ ባልም አላገባሁም። እኔ አማራ ነው ያገባሁት መጀመሪያ ሳገባ። ሀፍ አማራ ሀፍ ኦሮሞ ነው ልጆቼ፣ ሀፍ አማራ ሀፍ ኦሮሞ ናቸው። እንደገና ሳገባ ደግሞ ጉራጌ ነው ያገባሁት። ሙሉ ጉራጌ ነው ማህሙድ። ስለዚህ ምን አርጌ ነው እኔ ልጠላቸው የምችለው? እንዴት አርጌ ልጆቼ ነበር አላረገውም። እንዲህ አይነት በመንፈሳችንም በልጆቼም በቤተሰቤም የለም። የአባቴ ሚስት እኮ አማራ ነበረች። በደምብ አብረን ያደግን በሰላም ነው የኖርነው። እኔ አሁን የመጣ በሽታ ነው እንዲህ አይነት በሽታ የማየው። ግን ሆይ በዛ ይቅር ደግሞ አይበቃል እኮ አንድ ነገር ደግሞ ጊዜ አለው። ሁሉ የኛ ብለህ አትኖርም። ቤተክርስቲያን የኛ፣ ቤተ ክህነት የኛ፣ መንግስት የኛ አይሰራም። በቃ ይቀያየራል፣ መንግስትም ይቀያየራል። ሐውልት አይደለም ለዘላለም አይኖርም። ያው ስንት መንግስት ተቀይሮ አይደለም እንዴ አሁን ያለ ነው። ሐውልት አይደለም የሰራውን በጎ ስራን። አሁን ያ አቶ ማናቸው አረጋ የሚባሉት አማረ እያሉ አምሯል። ምንም ጥያቄ የለውም። አሁንም ደግመዋለሁ፣ አገሬ አምሯል። እኔ በወጣትነት የመኪና ስነዳ ተጨናንቄ ነበር የምነዳው። አሁን ግን ሪላክስ አድርጌ እየነዳሁ ነው። ምክንያቱም መንገዱ ሰፍቷል፣ ተስተካክሏል፣ አምሯል። የሰራውን ሰራላል። እግዚአብሔር ይስጠው። አሁንም የሚወቅሱበትም የለዎትም? ምን መንግስት ማስረጃ የለኝ። ማስረጃ በሌለኝ ነገር መለፍለፍ አልወድም። እኔ በማስረጃ ነው መናገር የምፈልገው ከወሬ በስተቀር እዚህ በሚዲያ ላይ ከማየው በስተቀር። እንዴ ቆይ አንድ ነገር ልንገር። የትግራይ ህዝብ እንደዚያ ሲደበደብ ማን ነበር ያዘነለት? ሙሴ መጣልን እኮ ነው የተባለው። አብይም ቢሆን ሙሴም የሆነ ምንም ይሆን ያላቅም፣ ግን ትግራይን ስለቀጠቀጠ ሙሴ ተባለ። የትኛው አባት ነው ትግራይ ምን ለምን እንደሚነካው ያለው? ለዚህ ለመገንጠል እኮ ለመንበረ ሰላማ መለያየት እኮ የመጣው እኮ በዚህ ምክንያት ነው። የትግሬ ዘር ቢኖረኝ በስሪንጅ መጣጣው ነበር እኮ ብለዋል አቡነ አብርሃምን። አልተናገርኩም፣ አቡነ ጴጥሮስን ክፉ አልተናገርኩም እንጂ እኮ በስሪንጅ መጣጣው ነበር ብለዋል። ይሄኔ ትግራይ ነው በስሪንጅ የሚመጣጣ አባት ፈራዋል። ግን ይሄን ሁሉ ሳልል ነው ዛሬ ነው የምታስወጣኝ። ለምን ትግሬ
ከሚገዛን ሰይጣን ይሻለናል። ሰይጣን ከትግራይ ፈሪሃ እግዚአብሔር አለው ሰይጣን አሉ። እንግዲህ ከነሱ አንዷ እኔ ነኝ። ለምን ይወተውቱኝ? አንዳንድ ቀናዊ አማኝ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ለቤተ ክርስቲያኒቷ ምን ይመኛሉ? ለቤተ ክርስቲያኔ ሰላም፣ አንድነት፣ ፍቅር፣ እርቅ እመኛለሁ። እግዚአብሔር ያንን ቢያደርግልን ደስ ይለኛል። አባቶቻችን ደግሞ ድሃውንም ሀብታሙንም እኩል እንዲያዩ። አሁን በጣም ያሳዝናል። ይሄ ማን ነው ማሰሬ ይሉታል፣ ማሰሬ ነው ምናምን። ይሄ አንገቱ ላይ ፎጣ አድርጎ አማርኛ እንደማይችል ትግራይ ጣቋልቋል የሚላል አንድ ልጅ። አሁን ስለ እንትን አወራ። ማን ነው ስለ ጸጋዬ ቃለ ጽድቅ ነው ፍኖተ ጽድቅ ብሎ ጸጋዬ ልጄ ነው። እውነት ለመናገር አውቀዋለሁ። በጣም ወዳጄ ልጄ ነው። አሁን እንኳ ብዙ ዓመት ሆነን ሳንገናኝ፣ ግን ድሮ አውቀዋለሁ። በጣም ጨዋ፣ በጣም ማከብረው፣ በጣም ጥሩ ሰው ነው። እኔ ይሄን መክፈቱን ምኑም አላቅም። ቢጋብዘኝ ኖሮ እኔ መሄድ ነበር፣ ግን አላቅም በእውነት ለመናገር እና እሱን ሲያነሳ እጁ እሱ እንዲህ አደረገ። ያቺ እጅጋየሁ የሚሏት እና እሱ እኔ በጣም አዘንኩ። ምን አለ ቢተወኝ እሱስ ቢረሳኝ። እጅጋየሁ 80 ዓመቷ ነው። ባዝንም አደርሳለሁ፣ ብራገምም አደርሳለሁ። እንዴ እድሜ እኮ ኃጢአት አይደለም። እኔ ነኝ የእድሜ ባለጸጋ ሁኜ እዚህ ቦታ ያለሁት፣ እንዲህ ቀርብ የምናገረው ያለሁት፣ እንዲህ ታሪክ ወደኋላ ለህዝብ ማስተላለፈው ያለሁት እኮ እግዚአብሔር ፈቅዶልኝ ነው። ይቅርታ መጠየቅ የሚፈልጓቸው ሰዎች ቢኖሩ ወይም ይቅርታ ሳልጠይቃቸው ማለፍ የለብኝም ብለው የሚሏቸው ሰዎች አሉ? በጣም ጥሩ። መጀመሪያ ደረጃ እኔ ማንንም አጥፍቻለሁ ብዬ አላጠፋሁ። በደልኩትም የለኝም፣ በክፉም የማረገው የለኝም። እግዚአብሔር በፈቀደልኝ እግዚአብሔርን ፍቃድ እየፈጸምኩ ነው ብዬ ነው የማምነው። ንስሐ ደግሞ ማለት ኤቭሪ ዴይ ኤቭሪ ሞርኒንግ ከአልጋዬ ስነሳ ጀምሮ ሁልጊዜ ፈጣሪን ይቅር በለኝ ያጠፋሁትን ሁሉ ጠብልኝ ሳልን ከቤት ይወጥቻለሁ። ይሄ በየደቂቃው እንዳላጠፋ እጠነቀቃለሁ፣ እንዳልበድል ሰውን እጠነቀቃለሁ። ካጠፋሁን ፈጣሪን አሳርፌው አላውቅም። ትልቁ የምታወቀው በዚህ ነው። ለእኔ ያረከውን ሁሉ ጸጋና ክብር ለሁሉ አድርግለት ነው የምለው። ከጸሎቴ አንዱ ይሄ ነው። ምንም እኔ ይሄንን ያህል እንትን የሚለኝ የለም። ሞት ሁላችንም ይዘነው ምንሄድ ነው። እንኳን አይደለም እኔ 80 ዓመቷ እድሜ ጠገቧ ልቅርና ዛሬ ወጣቶች እኮ እያለቁ ነው። አታውቀው ማን ነው የሚቀድም ማን ነው የሚሄድ? ከልጆቼ በፊት መድኃኔዓለም እኔን አንድ ቀንም ብትሆን እኔን ያስቀድመኝ እለምነዋለሁ። እንደሚያደርግልኝም አውቃለሁ። ከሌ ሞተ ብዬ ተደስቼም አላውቅም። በሞትም አልደሰትም። እንኳን እኔ ታላቁ የዓለም መድኃኒት እንኳን ሞቷል እኮ ለእኛ ሊያስተምረን እኮ የሞተው። እንዴት ይሄን መቀበል አንችልም? እኔ እኮ መቃብሬን ገዝቼ ቁጭ የምጠብቅ ሴት እኮ ነኝ። ሁሉን አስተካክዬ ነው የምጠብቀው እና ምንም ይሄ ቀረኝ የምለው የለኝም። እኔ የበደልኩትንም ሰው ይቅር በለኝ የሚያስቀየምኩትም የለኝም። ሊባሎን በቤተ ክርስቲያን ደረጃ እኔ ማንንም አልነካም፣ ማንንም አልነካም። አሁን አንድ ደግሞ ማን ነው ቤተሰብ ሚዲያ ላይ አላስፈላጊ ገርሞኛል። ፎቶግራፊን አንስቶ እንደውም አምራለሁ 80 ዓመት አልመስልም እሱ ላይ እሱን ሁሉ ለጥፎታል። ላነጋግረው ስልኩን ሁሉ ፈልጌ ነበር፣ በኋላ ተውኩት። ምን አስጨናነቀኝ ብዬ እነሱም አሁን እንደዛ ብሎ አውጥቶ እንዲህ አደረገ። እንዲህ ያለ ምን ቄስ ነው አሁን መነኩሴ ልብስ ለብሶ የቄስ ልብስ ለብሶ? እሱ እኮ አስታራቂ አባት ነው መሆን ያለበት። እኔ እኮ ነገ ባገኘው እጅ ነስቼ ለጥ ብዬ እጁን እስማለሁ። ለምን አባት ነው ብዬ። እዚህ ያ ቢቀር ጥሩ ነው እላለሁ። የማይተውትም ከሆነ ይቀጥሉበት። እግዚአብሔር በራሱ በፈቃዱ የሚያደርገውን ያድርግ። መልካም እንግዲህ በእኛ በኩል ለዛሬ ያዝናቸው ጥያቄዎች አብቅተናል። ከልብ እናመሰግናለን። እንግዲህ በርካታ ቁም ነገሮችን ተነጋግረናል። በመጨረሻ የሚሉት የሚያስተላልፉት መልእክት ካለ ማስተላለፍ ይችላሉ። እንግዲህ እውነት ለመናገር በቃችሁ ይበለን መድኃኔዓለም። እኛም ልብ እንግዛ፣ ግድ የላችሁም። ይህ አሁን እርግጥ ለገንዘብ ነው። ምን አባቱ የቆሻሻ ገንዘብ በጥባጭ ነው። ለገንዘብ ተብሎ ስድብ፣ አባቶችን እንደዛ አንዴ ሲሮጡ አንዴ ቡዛያሁ እየተባለ በጣም የሚያሳዝኑ ነገሮች ይቅርብን፣ አያምርብንም። ለቤተ ክርስቲያናችንም ደህንነት አይደለም፣ አይጠቅምምም።
እና ይሄን ብንተወው ሰላም ብንፈልግ የሰላም አምላክ እግዚአብሔር ሰላምን እኛ ነን የምናመጣው፣ መንግስት አይደለም ያመጣልን። እኛ አንድ ከሆነን ሰላማዊኖች ከሆነን ሰላም ይመጣል። እኔ እኮ አማራ ሲደበደብ እኮ ደስተኛ አይደለሁም። የልጆቼ ዘመዶች እኮ ናቸው የሚመቱት ያሉት። አልፈልገውም፣ አላደንቀውም። እና ይህን መድኃኔዓለም ይቅር ይበለን። የሰላም አምላክ የፍቅር አምላክ ነው። በፍቅር ይጎብኘን፣ በቃችሁ ይበለን። ሁላችንም በጸሎት እንተጋገዝ። በቃ ይሄን። አመሰግናለሁ።